والسلام على نبينا. بسم الله الحمد لله والصلاة والسلام على نبينا محمد صلى الله عليه وسلم. العسر مسألة الثاني. العسر مسألة ثلاثة تصل وعدلتها كما سجدت لإمام الدعوة الشيخ محمد ابن عبد الوهاب ابن سليمان التميمي. ይህንን ኪታብ የጻፈልን ያዘጋጁትን ሼህ ሙሐመድ ኢብኑ አብደል ወሃብ ናቸው። ቢስሚላህ አርረህማን አርረሂም በአላህ ስም እጀምራለሁ በጣም አዛኝና ሩህሩህ ሆነ። ኢዕለም እወቅ፣ ጥልቅ የሆነን እውቀት እወቅ። ረሒመከላሁ አላህ ይዘነግና አነሁ ነገሩ እኮ የጅቡ ግዴታ ነው አለይና በኛ ላይ ተዓሉሙ ማወቁ አርባዒ መሳኢለ እነዚህን አራት ነጥቦች አራት ጉዳዮች ማወቁ በእኛ በሰው ልጆች ላይ ግዴታ ነው። አልኡላ የመጀመሪያው አልዕልም እውቀት ነው፣ ማወቅ አለበት። ወህወ ይሄ የምናውቀው እውቀት ማዕሪፈተላህ አላህን ማወቅ ነው። ወማዕሪፈቱ ነቢይህ ነቢያችን ሰለላሁ ዐለይሂ ወሰለም ወማዕሪፈቱ ዲን አልኢስላም የእስልምና ሃይማኖቶችን ማወቅ ነው። ቢልአድላህ በማስረጃ ማስረጃው ምንድን ነው? ቁርአንና ሐዲስ። አሳኒያቱ ሁለተኛው አልዓመሉ ቢሂ በዛ ባወቅነው ነገር ላይ ተግባራዊ ማድረግ መስራት ማለት ነው። አላህን አውቀናል፣ አላህ ያዘዘውን መስራት፣ የከለከለውን መከልከል። ነቢያችንን ሰለላሁ ዐለይሂ ወሰለም አውቀናል፣ እነሱ ያዘዙትን መስራት፣ የከለከሉትን ደግሞ መከልከል ማለት ነው። ተውሂድን አዘዋል፣ ሽርክና ቢድዓን ከልክለዋል። አሳሊሰቱ ሶስተኛው አዳዕዋቱ ኢለይሂም ሰዎችን ወደ ተውሂድ ዳዕዋ መጥራት ማለት ነው። ሰዎችን ወደ ተውሂድ መጥራት በዛ ባወቅነው ነገር ላይ ተግባራዊ ባደረግነው ነገር ላይ ሰዎችን ወደ ተውሂድ መጣራት። አራቢዓቱ አራተኛው አሰብሩ ሰብር ማድረግ አለል አዛ ፊሂ በሚመጣብን ችግር መከራ ላይ ሰብር ማድረግ ዳዕዋ በምናደርግበት ጊዜ ብዙ ችግሮች ፈተናዎች ስለሚደርሱብን ለአላህ ሱብሓነሁ ወተዓላ ብለን ሰብር አድርገን ማለት አለብን ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃ የአላህ ሱብሓነሁ ወተዓላ ንግግር ነው። ቢስሚላህ አርረህማን አርረሂም በአላህ ስም እጀምራለሁ በጣም ትእዛዛች ሆነውና ሩህሩህ ሆነው ጌታ እጀምራለሁ። ወልዐስር በዘመናቶች እምላለሁ አለ አላህ ሱብሓነሁ ወተዓላ። የሰው ልጅ መማር ያለበት በአንድ አላህ ሱብሓነሁ ወተዓላ ብቻ ነው፣ እሱም እውነት በተደገፈ ላይ ማለት ነው። ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ኢንሳነ ለፊ ኹስር የሰው ልጆች እኮ ኪሳራ ውስጥ ናቸው። ኢለለዚነ አመኑ እነኛ ያመኑ ሰዎች ሲቀሩ ወአሚሉ ሷሊሃቲ አምነው የተኙ ሳይሆኑ አምነው መልካም ስራ የሰሩ ሰዎች ሲቀሩ ወተዋሰው ቢልሐቂ መልካም ስራ ወተዋሰው ቢልሐቂ በሐቅ ላይ የጸኑ ሰዎች ሲቀሩ በሐቅ ላይ አደራ የተባባሉ ሰዎች ሲቀሩ ወተዋሰው ቢሶብር ሶብር ያደረጉ ሰዎች ሲቀሩ በሶብር ላይ የተባሸሩ ሰዎች ሲቀሩ ሌሎቹ ኪሳራ ውስጥ ናቸው አለ አላህ ሱብሓነሁ ወተዓላ። ቃለ ሸፍዒዩም ተናገሩ ረሒመላሁ ተዓላ አላህ ይዘንላቸውና ለውማ አንዘለላሁ አላህ ባያወርድ ኑሮ ሁጀተን ማስረጃ አለ ኸልቂሂ በፍጥረታቶቹ ላይ ኢላ ሀዚሂ ሱረተ ይቺ ወልዐስር የምትለዋ ሱራ ብቻ ለከፈትሁም ትበቃ ነበረ፣ ሁሉንም አካታ የያዘች ስለሆነች ማለት ነው። አላህ ሱብሓነሁ ወተዓላ አዛኝና ሩህሩህ ስለሆነ ስለሰጠን ቁርአን ካመላ ወረደልን። ወቃለ አልቡኻሪዩ ቡኻሪዩም ተናገሩ ረሒመላሁ ተዓላ አላህ ይዘንላቸውና ባቡ መግቢያው ወይም ርዕሱ አልዕልሙ እውቀት ነው። ቀብለ አልቀውሊ ወልዐመል ከንግግርም በፊት እውቀት ከንግግርም በፊት ከመስራትም በፊት እውቀት ይቀደማል ብለው ኪታባቸው ላይ እንደ መግቢያ አደረጉ ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃ አላህ ሱብሓነሁ ወተዓላ ንግግር ነው። ፈዕለም እወቅ አለ አላህ ሱብሓነሁ ወተዓላ አነሁ ነገሩ ላኢላሃ በሐቅ የሚመለክ አምላክ የለም ኢለላህ አላህ ሲቀር አላህ ቢሆን እንጂ በሐቅ የሚመለክ አምላክ የለም አለ አላህ ሱብሓነሁ ወተዓላ። ወስተግፊር ሊዘንቢከ ለወንጀሎችህንም ምህረትህን ጠይቅ። ፈበደአ አላህ እኮ ጀመረ ቢልዕልሚ በእውቀት ቀብለ አልቀውሊ ከመናገርም በፊት
ወልዓመል ከመስራትም በፊት ኢዕለም እወቅ ረሒመከላሁ አላህ ይዘንብህና አነሁ ነገሩ እኮ የጅቡ ግዴታ ነው አለ ኩሊ ሙስሊሚን በእያንዳንዱ ሙስሊም ላይ ወሙስሊመቲን በሴቶች ሙስሊሞች ላይ ተዓሉሙ ማወቅ ሰላሲ ሶስቶቹን ሀዚህ እነዚህን አልመሳኢል ጥያቄዎች መሰረቶች ያኔ ነጥቦችን ማወቅ ግዴታ ነው በእያንዳንዱ ሙስሊሞች ላይ በሴትም በወንድ ሙስሊም ላይ ማለት ነው። ወለዓመሉ ቢሂነ በዛም ባወቅናቸው ነገሮች ደግሞ እንድንተገብር ተግባር ላይ እንድናውላቸው ግዴታ ነው ማለት ነው። አልኡላ የመጀመሪያው አነላህ ኸለቅና አላህ ሱብሓነሁ ወተዓላ እንደፈጠረ ማወቅ አለብን። ወርዘቀና ሲሳይን እንደለገሰን ማወቅ አለብን። ወለም የትሩኩና አልተወንም ሐመለን ልቅ ስድ አድርጎ አልተወንም። በል ይልቁንም አርሰለ ላከልን ኢለይና ወደኛ ረሱለን መልእክተኛ ፈመን አጣዐሁ የታዘዘ ሰው መልእክተኛውን የታዘዘ ሰው ደኸለል ጀነት ጀነት ይገባል። ወመን አሳሁ ያመፀ ሰው ደኸለ ናር እሳት ይገባል። والدليل قوله تعالى ثم خرج الله سبحانه وتعالى ذكرنا إنا على الله سبحانه وتعالى إنا لبن مكره راسون علقونا أكبر سلمين إنا لنجي الله سبحانه وتعالى عند إنا أرسلنا لسنا إليكم ودننت رسولا ملكنا شاهدا مسكري هنا عليكم بننت كما لكم دلات نفس ልክ አርሰልና እንደላክነው ከማ ልክ አርሰልና እንደላክነው ሁሉ ኢላ ፊርዓውን ወደ ፊርዓውን እንደላክነው ሁሉ ረሱላ መልእክተኛ እንደላክነው ሁሉ ወደ እናንተም ልከናል አለ አላህ ሱብሓነሁ ወተዓላ። ወደ ፊርዓውን የተላኩት መልእክተኞች ሙሳ ዓለይሂ ሰላም እና ሃሩን ናቸው። ፈአሷ አመፀ ፊርዓውን አመፀ አርረሱላ የተላከበትን መልእክተኛ ፈአኸዝናሁ ያዝነው አለ አላህ أخذن أيازن وبيلا أسمى هنا أيازن يازنو. الثانية ثلاثة أن الله لا يرضى الله سبحانه وتعالى يكلم عن أي وجه أن يشرك يمجرب معه بس لي أحد عند المنزل في عبادته بعمل رسوله لا ملك مقرب لست يقرب فانفان الله قرب جبريل حتى جبريل راسه بملكته هيكلمه ولا نبي مرسلون حتى يتلاك ملكتين كان بهم للملكة هيتكلم حتى النبي صلى الله عليه وسلم دون الموقع. والدليل ما استجوا قوله تعالى يلا سبحانه وتعالى يذكرنا وأن المساجد مسجد السكو لله الله نفسه يتجنب السيحون من يوم مسجد الظهر عندما توقع سبب النجرات ووجه عليكم سيروا وهارا بقول لك النبي صلى الله عليه وسلم فلا تدعوا أتسأوا مع الله بأله لي أحدا عند المجال يتنبو تهيراتكم اللهم بكشا تدعوا اللهم بكشا عملوا. الثالثة صوستنيوم أن من أطاع اتجز سوء الشال سوء تفكل سوء الرسول ملكنا ووحد الله اللهم ببتشينا تعمل لك اللهم ببتشينا تعمل بامل فتنات الرسول بتشانا ما ملكه يا لسو لا يجوز أي تفكر لك له لسو موالاة الموداجة من حد الله ورسوله اللهم ملكنا كون الجو سوسته موداجة أي تفكر لك ولو كان به نوطة أقرب قريب نفسي قرب سوف به نوطة أي تفكر لك عندنا به هندسة عندنا والدليل ما استجوا قوله تعالى يلا سبحانه وتعالى يذكرنا لا تجدوا أتجنبتم قوما تزبطون يؤمنون يأمنون بالله بأله يأمنون أتجنبتم واليوم الآخر بما ترشون أنهم نفسهم يودون سوداجو من حد الله ورسوله الله لنا مرسل من يتكرر كريون الجو سودك سوداجو أكثر نفسهم
ወለው ካኑ ቢሆኑ እንኳ አባአሁም አባቶቻቸው አው አበናአሁም ልጆቻቸው አው ኢኽዋነሁም ወንድሞቻቸው አው አሺረተሁም ጎሶቻቸው ዘመዶቻቸው እንኳን ቢሆኑ እንኳ አታገኟቸው። ኡላኢከ በእነዚህ ሰዎች ላይ ከተበ ጻፈላቸው ፊ ቁሉቢሂሙል ኢማን በልቦቻቸው ውስጥ አላህ ሱብሓነሁ ወተዓላ ኢማንን ጻፈላቸው። ወአየደሁም አጠነከራቸው ቢሩሒን ሚንሁ ከሱ በሆነ መንፈስ ያጠነከራቸው ናቸው ማለት ነው። እነዚህ ሰዎች ወዩድኺሉሁ ያስገባቸዋል ጀነት ተጅሪ ሚን ተሕቲሃ ከስሮቿ ፈሳሽ በሆኑ ወንዞች ውስጥ ያስገባቸዋል። ተጅሪ ሚን ተሕቲሃ አልአንሃሩ ከስሮቿ ወንዞች ፈሳሽ በሆኑ ዛፎች ውስጥ ያስገባቸዋል። ኻሊዲነ ዘውታሪ ናቸው ፊሃ በውስጧ። ረዲየላሁ አላህ ስራቸውን ወደደላቸው። ረዲየላሁ ዐንሁም አላህ ስራቸውን ከነሱ ወደደላቸው። ለአላህ ብለው ስለጠሉ ለአላህ ብለው ስለወደዱ ማለት ነው። ወረዱ ዐንሁ እነሱም የአላህን ስጦታ ጀነትን ወደዱ። ኡላኢከ እነዚህ ህዝቦች ሒዝበላሂ የአላህ ህዝቦች ናቸው። አላ ንቁ ወይም አዋጅ ኢነ ሒዝበላሂ የአላህ ህዝቦች እኮ ሁሙል ሙፍሊሑን ነጃህ ፈላህ ይወጡ መታደልን የታደሉ ናቸው። ኢዕለም ወቅ ጥርት የሆነን እውቀት ወይ አርሸደከ አላህ አላህ ይዘነብህና ቢጧዓቲሂ እሱን በመታዘዝ ያጽናህና አነል ሐነፊየተ ትክክለኛው የተውሂድ መንገድ ብሎ ማለት ሐነፊየተ ማለት ከሽርክ ወደ ተውሂድ ያዘነበለ ማለት ነው። አነል ሐነፊየተ ትክክለኛው የተውሂድ ብሎ ቀጥ ያለው የተውሂድ መንገድ ብሎ ማለት ሚለተ ኢብራሂም የኢብራሂም ዓለይሂ ሰላም መንገድ ነው። አንተ አቡደላህ ይህ የኢብራሂም ዓለይሂ ሰላም መንገድ ደግሞ አንተ አቡደላህ አላህን ልታመልከው ነው። ዋህደሁ ብቻውን ሙኽሊሰን ጥርት አድርገህ ለሁ ለሱ አዲን ሃይማኖት ወቢዛሊከ በዚህም በኢብራሂም ዓለይሂ ሰላም መንገድ ላይ አመረ አላሁ አላህ አዟል ጀሚዐ ናስ ሁሉንም ሰዎች ወኸለቀሁም ፈጠራቸው ለሃ ለዚህ አላህን በብቸኝነት እንዲያመልኩ ማለት ነው። ከማ ቃለ ተዓላ አላህም እንደተናገረው ወማ ኸለቅቱ አልፈጠርኩም አልጅን አጋንንትን አልፈጠርኩም ወልኢንሳን የሰው ልጆች አልፈጠርኩም ኢላ ሊያዕቡዱን እኔም ብቻ ሊያመልኩኝ እኔም ብቻ ሊገዙኝ ቢሆን እንጂ ለሌላ ዓላማ አልፈጠርኳቸውም አለ አላህ ሱብሓነሁ ወተዓላ። ወመዓና ትርጉሙ አሉ ዑለማዎች ሲፈስሩ ያዕቡዱን የምትለዋን ሲፈስሩ ይወሐዱን በአምልኮት አላህ ሱብሓነሁ ወተዓላ ብቻ መነጠል ማለት ነው። ያዕቡዱን የምትለዋ ማለት ነው። ወአዕዘሙ የከለከለው አጥብቆ አግዝፎ የከለከለው ወአዕዘሙ አላህ ሱብሓነሁ ወተዓላ አጥብቆ ያዘዘው ማአመረ አላሁ ቢሂ በዚህ በነገር ላይ አላህ ሱብሓነሁ ወተዓላ ያዘዘው ተውሂድ ነው። ወሁወ ይህ ተውሂድ የምንለው ኢፍራደላሂ አላህን መነጠል ነው። ቢልዒባደት በአምልኮ ወአዕዘሙ አላህ ሱብሓነሁ ወተዓላ የከለከለው ማአነሃ አንሁ አዝዞ አተልቆ የከለከለው ከዚህ ነገር ሽርክን ነው። ወሁወ ይህ ሽርክ የምንለው ዳዕዋቱ መጣራት ነው። ገይሪሂ መዐሁ ከአላህ ውጭ ያሉትን አካላት ከሱ ጋር መጣራት ሽርክ ነው ማለት ነው። ወደሊሉ ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ወዕቡዱ አምልኩ ተገዙ አላህ አላህን ወላ ቱሽሪኩ አታጋሩ ቢሂ በሱ ላይ ሸይአን አንዳችም ነገር ፈኢዛ ቂለ ለከ ተብለህ ብትጠየቅ መልኡስሉ ማናቸው መሰረቶቹ ሰላሰቱ ሶስቶቹ አለቲ እነዛ የጅቡ ግዴታ የሆኑት አለል ኢንሳኒ በሰዎች ላይ ማዕሪፈቱ ማወቅ ያለባቸው እነኛ ሶስቶቹ ነገሮች ምንድን ናቸው ተብለህ ብትጠየቅ ተቁል በል ማዕሪፈቱ ሊያውቅ ነው። አልዓብዲ አንድ ባሪያ
ረበሁ ጌታውን አንድ ባሪያ ሊያውቅ ነው። ወዲነሁ ሃይማኖቱን ሊያውቅ ነው። ወነቢዩን ሙሐመድን ሰለላሁ ዐለይሂ ወሰለምን ሊያውቅ ነው። አልኡስሉ መሰረቱ አልአውሉ የመጀመሪያው መሰረት ፈኢዛ ቂለ ለከ ተብለህ ብትጠየቅ መን ረቡክ ጌታህ ማን ነው? ፈቁል በል ረቢ የጌታዬ አላህ ጌታዬ አላህ ነው በል። አለዚ እርሱ ረባኒ ያሳደገኝ የተንከባከበኝ፣ ወረባ ያሳደገ ነው የተንከባከበ ነው። ጀሚዐል ዓለሚን ዓለማቱን በሙሉ አሁን ላለንበት ሁኔታ ያደረሰን የተንከባከበ ያሳደገን ጌታ ቢኒዓሚህ እሱ በጸጋው፣ ወሁወ እሱ ማዕቡዲ የማመልከው ነው። ለይሰ የለኝም፣ ለይሰ ሊ ለኔ የለኝም፣ ማዕቡድ የማመልከው ሲዋሁ ከሱ ውጭ። ወደሊሉ ማስረጃው ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። አልሐምዱ ምስጋና ይገባው ሊላሂ ለአላህ ረቢል ዓለሚን ለዓለማቱ ጌታ። ወኩሉ እነዚህ ሁሉ ማ ሲወላሂ ከአላህ ውጭ ዓለም ተብለው ይጠራሉ። ወአና ሙሐመድ ኢብኑ ዐብደልወሃብ ወአና እኔም ዋሂዱን አንዱ ነኝ ሚን ዛሊከ ከነዛ ውስጥ ዓለም ከሚባሉት ውስጥ እኔም አንዱ ነኝ። ያው ሙሐመድ ኢብኑ ዐብደልወሃብ እኛም አንዱ ነን ማለት ነው። ፈኢዛ ቂለ ለከ ተብለህ ብትጠየቅ ቢማ ዐረፍተ ረበክ ጌታህን በምን አወቅ? ተቁል በል ቢአያቲሂ በተአምራቱ፣ ወመኽሉቃቲሂ በፍጥረታቶች፣ ወሚን አያቲሂ ከተአምራቶቹ አለይሉ ሌሊት ነው፣ ወነሐሩ ቀን የሌሊትና የቀን መፈራረቅ ማለት ነው። ወሸምሱ ፀሐይ ነው፣ ወልቀመሩ ጨረቃ ነው። የፀሐይና የጨረቃ መፈራረቅ ያለው ሱብሓነሁ ወተዓላ ተአምር ነው። ወሚን መኽሉቃቲሂ ከፍጥረታቶቹ ደግሞ አሰማዋቱ ሰበዑ ሰባት ሰማያቶች፣ ወመን ፊሂነ በውስጧም ያሉት እኛ የማናውቃቸው አላህ የሚያውቃቸው፣ ወልአርዱነ ሰበዑ ሰባት ምድሮች፣ ወመን ፊሂነ በውስጧም ያሉት፣ ወማ በይነሁማ በሰባትና በሰባት ሰማያትና በሰባት ምድር መካከል ያለ ነው። እኛም አንዱ የአላህ ፍጥረታቶች ነን ማለት ነው። ወደሊሉ ማስረጃው ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። ወሚን አያቲሂ ከተአምራቶች ውስጥ አለይሉ ሌሊት ነው፣ ወነሐሩ ቀን ነው፣ ወሸምሱ ፀሐይ ነው፣ ወልቀመሩ ጨረቃ ነው። የሌሊትና የቀን መፈራረቅ የፀሐይና የጨረቃ መፈራረቅ ማለት ነው። ላ ተስጁዱ አትስገዱ ሊሸምሲ ለፀሐይ፣ ወላ ሊልቀመሪ ለጨረቃም አትስገዱ። ወስጁዱ ስገዱ ሊላሂ ለአላህ አለዚ እርሱ ኸለቀሁና ለፈጠራቸው የሆነው ለፀሐይና ለጨረቃ ማለት ነው። ኸለቀሁና ለፈጠራቸው የሆነው ኢንኩንቱም ከሆናችሁ እያሁ እሱኑ ብቻ ተዕቡዱን የምታመልኩ የምትገዙ ከሆናችሁ እሱኑ ብቻ አምልኩ። ወቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። ኢነ ረበኩም ጌታችሁ እኮ አላሁ አላህ ነው። አለዚ እርሱ ኸለቀ ሰማዋት ሰማያቶችን የፈጠረው፣ ወልአርዱ መሬትንም የፈጠረው ፊሲተቲ አያም በስድስት ቀናት ውስጥ፣ ሱመ ከዛ አስተዋ ከፍ አለ ወይም ወጣ፣ አለል አርሽ በአርሽ ላይ፣ ዩግሺ ይሸፍናል፣ አለይለ ሌሊት፣ አነሐረ ቀን ሌሊት ቀንን ይሸፍናል፣ ቀን ደግሞ ሌሊትን ይሸፍናል። የጥሉቡሁ ይፈላለጋሉ፣ ሐሲሰን በፍጥነት፣ ወሸምሰ ፀሐይ፣ ወልቀመረ ጨረቃ፣ ወኑጁመ ከዋክብቶች፣ ሙሰኸራትን የተግራሩ ናቸው፣ ቢአምሪሂ በሱ ትእዛዝ፣ አላ አዋጅ ወሚቁ፣ ለሁል ኸልቁ መፍጠር ለሱ ነው፣ ወልአምሩ ማዘዙም ለሱ ነው። ማንም ሊያዛቸው አይችልም። እንደፈጠራቸው እሱ ብቻ ነው የሚያንቀሳቀሳቸው። ተባረከ አላሁ አላህ እኮ ላቀ፣ ረቡል ዓለሚን የዓለማቱ ጌታ። ወረቡ ጌታ ብሎ ማለት
هو እሱ አልመዕቡድ ተመላኪ ነው የሚመለክ ነው። ወደሊሉ ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ያ አዩሀ ናሱ እናንተ ሰዎች ሆይ እዛ ሙስሊሞች ብቻ ሳይሆን ማንኛውም ሁሉንም ሰዎች ነው። ያ አዩሀ ናሱ እናንተ ሰዎች ሆይ እዕቡዱ አምልኩ ረበኩም ጌታችሁን አለዚ እርሱን ኸለቀሁም የፈጠራችሁን ወለዚነ እነዛንም የፈጠረውን ሚን ቀብሊኩም ከእናንተ በፊት የፈጠረውን የሆነ ጌታ ተገዙ አምልኩ ለዓለኩም ይከጀላልና ተተቁን ልትፈሩ ዘንድ አለዚ እርሱ አላህ ጀዓለ ለኩም ላደረገላችሁ አልአርض መሬትን ፊራሸን መሬትን ምንጣፍ ላደረገላችሁ ወሰማአ ሰማይን እንደዚሁ ቃናላችሁ ሰዎች ቢናአን ጣራ ላደረገላችሁ ወአንዘለ ላወረደላችሁ ሚነ ሰማኢ ማአን ከሰማይ ውሃን ያወረደላችሁ ጋር ከሰማይ በታች ከሆነ ዳመና ውሃን ላወረደላችሁ ማለት ነው። ዝናብ ፈአኽረጀ ያበቀለላችሁን ብሂ በዛ በውሃው ሰበብ ሚነ ሰመራቲ አትክልቶችን ፍራፍሬዎችን ርዝቀን ለኩም ሲሳይን ለእናንተ እየበላን እየጠጣን እሱን እንድንገዛ ነው እንጂ እየበላን እየጠጣን እሱን ልናምጽ አይደለም ማለት ነው። ፈላ ተጅዐሉ አታደርጉ ሊላሂ ለአላህ አንዳደን አቻ አምሳያ አታደርጉ ወአንቱም እናንተ ተዕለሙን እያወቃችሁ ሁለት ነገር አንደኛ አላህ ሱብሓነሁ ወተዓላ ይሄን ሁሉ ነገር እንደሆነ ያደረገልን እያወቅን ሁለተኛ ደግሞ አላህ ሱብሓነሁ ወተዓላ አጋር ሸሪክ አድርገን እንድንይዝ እንደማይወድ እያወቅን ማለት ነው። ቃለ ኢብኑ ከሲር ተናገሩ ረሒመሁላሁ ተዓላ አላህ ይዘንላቸውና አልኻሊቁ ፈጣሪ ብሎ ማለት የሀዚህ አሽያኢ አሁን ለዘረዘርናቸው ከሌላ ወሰናቸው ነገሮች ሁወ እሱ አልሙስተሒቅ ይገባዋል ሊኢባደቲሂ ለአምልኮት ሊልኢባደህ ለአምልኮት አላህ ስብሓነ ወተዓላ ማለት ነው። ወአንዋዑል ኢባደቲ ከዒባዳ አይነቶች አለቲ እነዛ አመረ አላሁ ቢሃ አላህ ያዘዛቸው በዛ ነገር ላይ ሚስሉ ለምሳሌ አልኢስላም እስላምን የመሰለ ወልኢማን ኢማንን የመሰለ ወልኢሕሳን መልካም ስራን የመሰለ ወሚንሃ ከነዚህም ውስጥ አዱዓኡ ዱዓም አንዱ የኢባዳ አይነት ነው ማለት ነው። ወልኸውፍ ፍራቻ ወረጃዕ ክጃሎት ወተወኩል መመካት ወረግበህ መጓጓት መፈለግ ማለት ነው። ወረህበህ ከተግባር ጋር የተቆራኘ ፍራቻ ወልኹሹዕ መተናነስ ለማለት አላህ ሱብሓነሁ ወተዓላ ወልኸሽያ በተግባር ያኔ በልባችን አምነን የምንፈራው ፍራቻ ማለት ነው። አላህ ሱብሓነሁ ወተዓላ ቀጭ እንደሆነ አውቀን አምነን የምንፈራው ፍራቻ ወልኸሽያ ይባላል። ወልኢናባ መመለስ ወደ አላህ ሱብሓነሁ ወተዓላ መመለስ ማለት ነው። ወልኢስቲዓነ እገዛን መጠየቅ ወልኢስቲዓዛ ጥበቃን መጠየቅ ወልኢስቲጋሳ የድረሱልኝ ጥሪ ወዘበሁ እርድ ወነዝር ስለት ወገይሩሁ ወገይሩ ዛሊከ ከነዚህም ውስጥ ሚን አንዋዒል ኢባደቲ ከነዚህም ውስጥ ያኔ ካልተዘረዘሩትም ውስጥ ማለት ነው። ወአንዋዒል ኢባደቲ የኢባዳ አይነቶች አለቲ እነዛ አመረ አላሁ ቢሃ በዛ በነገር ላይ አላህ ያዘዛቸው ኩሉሃ እነዚህ ሁሉም የዘረዘራቸውም ያልተዘረዘሩትም ሊላሂ ተዓላ አላህ ስብሓነሁ ወተዓላ ብቻ ነው የሚገቡት። ለሌላ አካል ከሰጠናቸው እንከፍራለን ማለት ነው። ሸሪዓ የደነገገልን ነገር አለ። ያኔ በሰው ላይ እገዛ መጠየቅ ሆነ ማንኛውንም ነገር ሸሪዓ ያደረገልን ነገሮች ያሉ ከስልምናቸው ደግሞ ለእነሱ የማይገባቸውን ነገር የምንሰጥ ከሆነ ከእስልምና እንወጣለን። ወደሊሉ ማስረጃው ቀውሉሁ ተዓላ የተዓላ ንግግር ነው። ወአነል መሳጂደ መስጂዶች ሊላሂ የአላህ ናቸው። ፈላ ተድዑ አትጥሩ መዐላሂ በአላህ ላይ አሐደን አንድንም ነገር የትም ቦታ ሄዳችሁ አላህን ብቻ አምልኩ፣ ለአላህ ብቻ ስገዱ፣ ለሌላ አትስገዱ ማለት ነው።
سلام. فمن صرف يسبسه منها تنزه شيئا أن النظر لغير الله كأنه فهو أصل مشرك كافر بلا المعنى. والدليل ما استجاب قوله تعالى الله سبحانه وتعالى نذكرنا ومن يضع يتبع الرسول مع الله بأله إلها ليلا أخرج ليلا أكل جيت هذا البيت الرسول لا برهان له به بذاب نجر بذاب ضروري بس ما استجايتهم فإنما الصو حسابه مرمر عند ربه جيتوسن إنه نجرت لا مفلح النجوة الكافرون كافرون نجح فله عوض في الجزيء جهنم بساطنات ولا الله سبحانه وتعالى. وفي الحديث من دمته الدعاء دعاء مخ العبادة كعبادة وأنه أسأل وأنه ملك الدعاء. والدليل قوله تعالى ثم الله سبحانه وتعالى نذكرنا وقال ربكم جهتكم ماذا ادعوني أستجب لكم لما تتأرون من سأستغفر لما تطيبين أنا رجل ما تفعلون إن الذين يستكبرون عن عبادتي بني عمكم كما من تكرروا سيدخلون جبال جهنم جبال داخرين يتورطون. والدليل مصر الجو الخوف يفرج مصر الجو لله سبحانه وتعالى قوله تعالى الله سبحانه وتعالى نذكره فلا تخافوهم التقوى وخافون إن ينفرون إن كنتم تهنأتم مؤمنين تكلن مؤمن تهنأتم أن ينبتشافرون على الله سبحانه وتعالى. والدليل مصر الجو الرجاء يتبدل مصر الجو قوله تعالى يا الله سبحانه وتعالى نذكره فمن كان يهنأ يرجو يكجري هنا سو يقاع مجنانية ربه جيته مجنانية تسجي هنا سو فليعمل يسرع عملا سرع سؤالها الملكم سرع ولا يشرك أيقدر بإبادة ربه جيته مقتلي أيقدر أحدا عندك المجال. والدليل ما سجدوا التوكل مما كتب الله سبحانه وتعالى كان مهندم الجبر مصر الجو قال تعالى سبحانه وتعالى نزلنا وعلى الله بعلها لي فتوكلوا تمكوا وعلها لي تمكوا إن كنتم تهونتوا مؤمنين كلن يعمل كلن يؤمن تهونتوا بالله سبحانه وتعالى لي تمكوا وقول وقوله يلا أهون من الله سبحانه وتعالى نذكرنا ومن يتوكل يتمكسوا على الله بعلها فهو حسبه بدون. والدليل مصر الجو الرغبة يعني مجوات مصر الجو والرحبة فتكبر جيت قرآن فرجة مصر الجو والخشوع مثلا مصر الجو لنا يسوس مصر الجو قوله تعالى يلا سبحانه وتعالى نذكرنا إنهم الناس كانوا نبروا يسارعون مش قدموا يقربون نبروا في الخيرات بخير سلالي يعني بملكم سلالي ويدعوننا يدعون النبر ركبا وقتوا رحبا تركوا وكانوا نبروا لنا لنيا خاشعين تنفتشم نبروا ولا سبحانه وتعالى. والدليل ما استجوا الخشية كمن فروا فرعشا مالك مستجوا الله سبحانه وتعالى بكنفون قوله تعالى الله سبحانه وتعالى نذكرنا فلا
ፈላ ተኽሸውሁም አትፍሯቸው፣ ወኽሸውኒ እኔም ብቻ ፍሩኝ አለ አላህ ሱብሓነሁ ወተዓላ። ወደሊሉ ማስረጃው አልዒናባ መመለስ ማስረጃው ቀውሉሁ ተዓላ የአላህ ተዓላ ንግግር ነው። ወአኒቡ ተመለሱ ኢላ ረቢኩም ወደ ጌታችሁ፣ ወአስሊሙ እጃችሁን ስጡ ለሁ ለአላህ። ወደሊሉ ማስረጃው አልስቲዓና እገዛን መጠየቅ የእገዛን መጠየቅ አላህ ሱብሓነሁ ወተዓላ ማስረጃው ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። ኢያከ አንተን ብቻ ነዕቡዱ እናመልካለን፣ ወኢያከ አንተን ብቻ ነስተዒን እገዛን እንጠይቃለን። ወፊል ሐዲሲ በሐዲስም እንደመጣው ኢዘ ስተዐንተ እገዛን ተፈለክ አንተ ፈስተዒን ቢላህ በአላህ ሱብሓነሁ ወተዓላ ብቻ ታግዝ። ወደሊሉ ማስረጃው አልስቲዓዛ የጥበቃ ማስረጃው አላህ ሱብሓነሁ ወተዓላ ብቻ እንደሆነ እንደሚገባው ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ቁል በሙሐመድ አዑዙ እጠበቃለሁ ረቢል ፈለቅ ተፈልቃጡን ጉፍ በፈጠርከው ጌታ እጠበቃለሁ በል። ቁል በል አሁን ሙሐመድ አዑዙ እጠበቃለሁ ረቢን ናስ ሰዎችን በፈጠረው ጌታ እጠበቃለሁ በል። ወደሊሉ ማስረጃው አልስቲጋሳ የድረሱልን ጥሪ ለአላህ ሱብሓነሁ ወተዓላ ብቻ እንደሚገባው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ኢዘ ስተጊሱነ እርዳታን በጠየቁ ጊዜ ረበኩም ጌታችሁን አስታውሱ፣ ፈስተጃበ ለኩም ለጥሪያችሁ መልስ በሰጣችሁ ጊዜ አስታውሱ። ወደሊሉ ማስረጃው አዘበህ የእርድ ማስረጃው ለአላህ ሱብሓነሁ ወተዓላ ብቻ እንደሚገባው ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ቁል በል ሙሐመድ ኢነ ሶላቲ እኔ ሶላቴም ወኑሱኬ እርዴም ወመሕያዬ መኖሬም ወመማቲ መኖሬም ሊላሂ ለአላህ ነው፣ ረቢል ዓለሚን ለዓለማቱ ጌታ ነው። ላ ሸሪከ አጋር የለውም ለሁ ለሱ አጋር ለሌለው ለሁ ለሱ። ወሚን ሱነቲ በሐዲስም እንደመጣው ለዐነ አላሁ አላህ ረገመው መን ዘበሀ ያረደን ሰው ሊገይሪላህ ከአላህ ውጭ ያረደን ሰው አላህ ረገመው። ወደሊሉ ማስረጃው ነዝር ስለት አላህ ሱብሓነሁ ወተዓላ እንደሆነ ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ዩፉነ ይሞላሉ ቢነዝሪ ስለታቸውን ወየኻፉነ ፈርተው የውመን ቀንን ካነ የሆነችን ቀን ፈርተው ሸሩሁ ተንኮሏ ሸሯ ሙስተጢሯ ተንኮሏ ሸሯ ተፈታታኝ የሆነችን ቀን ፈርተው ስለታቸውን በአላህ የገቡትን ስለት ይሞላሉ። አልኡስሉ መሰረቱ አሳኒ ሁለተኛው መሰረት ማዕሪፈቱ ማወቅ ነው። ዲን አልኢስላም የእስልምና ሃይማኖት ቢልአድለቲ በማስረጃ መሰረታዊ ምንድነው? ቁርአን ሐዲስ። ወሁወ እሱ አልኢስቲስላሙ እጅ መስጠት ነው። ሊላሂ ለአላህ ቢተውሂድ በተውሂድ ወሊንቅያዱ መጎተት ነው መሳብ ነው። ለሁ ለሱ ለማለ አላህ ማለት ነው። ቢጧዓቲሂ እሱን በመታዘዝ ለሚያዘው ነገራቶች ሁሉ እሺ በማለት ማለት ነው። ወልበራአቱ መጥራት ነው። ሚነ ሽርክ ከሽርክ ወአህሊሂ ከቤተሰቦቿ ማለት ነው። ከሽርክ ቤተሰቦችም ወሁወ እሱ ሰላሱ ሶስት መራቲብ ደረጃዎች አሉ።
አልኢስላሙ የመጀመሪያው እስላም መሆን ነው። ወልኢማን ኢማን ነው። ወልኢሕሳን መልካም ስራ ነው። ወኩሉ እነዚህ ሁሉ መርተበትን ለራሳቸው ደረጃ አላቸው። ለሃ ለነሱ አርካን ማዕዘን አላቸው እያንዳንዳቸው ማለት ነው። ወአርካኑ መሰረቱ አልኢስላም የእስላም መሰረት ኸምሰቱ አምስት ናቸው። ሸሃደቱ መመስከር ነው። አላ ኢላሃ ኢለላህ ከአላህ ስብሓነ ወተዓላ ውጭ ሌላ በሐቅ የሚመለክ አምላክ የለም ብሎ ሊመሰክር ነው። ወአነ ሙሐመደን ረሱለላህ መሐመድ የአላህ መልእክተኛ ነው ብሎ ሊመሰክር ነው። ወኢቃሙ ሶላትን ሊያቋቁም ነው። እዚህ ጋር ሶላትን ሸርጦቿን አሟልቶ ሊያቋቁም ነው ማለት ነው። ወኢታኡ ዘካን እንደዚሁ ሊሰጥ ነው ሊመጸውት ነው። ወጾሙ ረመዳን የረመዳንን ወር በዓመት አንድ ጊዜ የሚመጣውን የረመዳንን ወር ሊጾም ነው። ወሐጁል በይቲላሂ ሐራም የተከበረውን የአላህን ቤት ሊጎበኝ ነው ሊሰግድ ነው ማለት ነው። እነዚህ የእስላም ማዕዘናቶች አምስት ናቸው። ፈደሊሉ ማስረጃው አሸሃደቲ የመመስከር ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ሸሂደ አላሁ አላህ መሰከረ አነሁ ነገሩ ላኢላሃ በሐቅ የሚመለክ አምላክ የለም ኢላ ሁወ አላህ ሲቀር ወልመላኢከቱ መላኢካዎችን መሰከሩ ወኡሉል ኢልም የዕልም ባለቤቶች የእውቀት ወኡሉል ኢልሚ የእውቀት ባለቤቶችን መሰከሩ ሐቅ የሚመለክ አምላክ የለም ከአላህ ሱብሓነሁ ወተዓላ ውጭ ብለው ማለት ነው። ቃኢመን ቢልቅስት እዚህ ጋር ወደ አላህ ነው ብሎ የሚመለስ ቃኢመን ቢልቅስት አላህ በሐቅ ላይ ቆሞ መሰከረ። ላኢላሃ አሁንም አላህ ላኢላሃ ሐቅ የሚመለክ አምላክ የለም ማለት ድጋሜ ማለት ነው። ኢላ ሁወ አላህ ሲቀር አልዓዚዙል ሐኪም ጥበበኛውና አሸናፊ የሆነው ጌታ። ወመዓናሃ ትርጉሟ ላመዕቡደ የሚመለክ አምላክ የለም በሐቅ ኢለላህ ከአላህ ውጭ። ላኢላሃ የምትለዋ ቃል ናፊየን አፍራሽ ናት፣ አታስገኝም። ጀሚአ ሁሉንም ማ ዩዕበዱ የሚመለኩ ሚን ዱኒላህ ከአላህ ስብሓነ ወተዓላ ውጭ ያሉትን አፍራሽ ናት። ኢለላህ የሚለው ደግሞ ሙስቢተን አጽዳቂ ናት፣ ታስገኛለች። አልኢባደተ ሊላሂ አምልኮትን ለአላህ ወሕደሁ ብቻውን ላሸሪከ አጋር የለውም ለሁ ለሱ ፊ ኢባደቲሂ በአምልኮት ላይ ከማ አነሁ አላህም እንደሆነው ለይሰ የለውም ለሁ ለሱ ሸሪኩን አጋር አምሳይ የለውም ፊ ሙልኪሂ በንግስናው ላይ ወተፍሲሩሃ ትርጉሞቹ አለዚ እነዚህ ይወضሁሃ ግልጽ የምታደርግልንም ማለት ነው። ላኢላሃ ኢለላህን ግልጽ የምታደርግልን ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ወኢዝ ቃለ ባለ ጊዜ አስታውስ ኢብራሂም ባለ ጊዜ አስታውስ ሊአቢሂ ለአባቱ ወቀውሚሂ ለህዝቦቹ ለአባቱና ለህዝቦቹ ባለ ጊዜ አስታውስ ኢነኒ በራኡን የጠራሁ ሚማ ከእናንተ ተዕቡዱን ከምታመልኩትም የጠራሁ ነኝ አለ ኢብራሂም ማለት ነው። ኢለ ለዚነ እሱ ሲቀር ፈጠረኒ የፈጠረኝ ሲቀር። ወቀውሉሁ ተዓላ አሁን መሰል አላህ ሱብሓነሁ ወተዓላ ንግግር ነው። ቁል በል ያ ሙሐመድ ያ አህለል ኪታቢ እናንተ የመጽሐፍ ባለቤቶች ተዓሉ ኑ ኢላ ከሊመተን ወደ ንግግር ሰዋኢን አንድ ወደምታደርገን ንግግር በይነና ወበይነኩም በእኛና በእናንተ መካከል አንድ ወደምታደርገን ንግግር
بقى الغصن مثلا. والله أعلم. جزاك الله خير. حياك الله وبياك وبارك الله فيك. زادك الله علما وحرصا وفهما. ما شاء الله. ሪከርድ ለአንቺም ለቤተሰቦችም የአንቺ ልጆች ለአንቺ ልጆች ወደፊትም ሰደቀቱል ጃሪያ ለነሱ ምሳሌ ነው።